ፈተናችንን እንድንቋቋም ከፈተና እንድንርቅ የሚያደርገን የክርስቶስ ስጋና ደም ስለሆነ የክርስቶስን ስጋና ደም መቀበል ያስፈልጋል። ስለዚህ ኃጢአትን ለማሸነፍ ከሁሉ የላቀ መሳሪያችን ጦራችን ጋሻችን ምንድነው? ስጋውና ደሙ ነውና ስጋውን ደሙን መቀበል ያስፈልጋል። ቅዱስ ቁርባን የኃጢአት መድኃኒት ነው ይላሉ አባቶቻችን። ስለዚህ ኃጢአትን ያቃጥላል። መጨረሻው ሞት ነው። ይሄንን ኃጢአት ደግሜ ላላደርገው በእግዚአብሔር ስም ቃል እገባለሁ በራሴም ስም ቃል እገባለሁ ብሎ ማረግ ወደቃለ መነሳት ጋር ተስፋ ሳትቆርጥ እግዚአብሔር ማሪ ነው ይቅር ባይ ነው። ያንተን ኃጢአት ይቅር ሊል የታመነ ነው። ግን እጅህን ዘርግተህ ወደሱ ልትመጣ ያስፈልጋል ልትመጪ ያስፈልጋልና ዛሬ ነገ ሳትል ይሄንን ክፉ መንፈስ የሚያመጡብን ይሄንን ክፉ ኃጢአት እንድትሰራ የሚያረጉብን በሮቹን መዝጋትና ወደ መፍትሄው ስንመጣ የመጀመሪያው ጽኑ ውሳኔና እውነተኛ ንስሐ ያስፈልጋልና ይህ የመጀመሪያው ወሳኙ እርምጃ ሊሆን ያስፈልጋል። ከዚህ ሱስ ውስጥ ለመላቀቅ የመጀመሪያው ኃጢአትን መጥላት ያስፈልጋል። ድርጊቱ መፈጸም የሚያስከትለውን መንፈሳዊ ውድቀት የእግዚአብሔር ቅጣት እንደዚሁም ደግሞ ኃጢአቱን ከልብ መጥላትና መጸጸት የመጀመሪያው እርምጃ ይሆናል ማለት ነው። ስለዚህ ኃጢአቱን መጥላት መቻል አለብን። ይሄ የረከሰ ነው፣ ከሰው ተፈጥሮ የሚያርቅ ነው፣ እግዚአብሔር የማይወደው ተግባር ስለሆነ ከዚህ ኃጢአት መራቅ አለብኝ ብሎ ያንን የሰራነውን ኃጢአት ከሰራነው ኃጢአት ለመራቅ ቁርጥ ያለ ውሳኔ መወሰን ያስፈልጋል ማለት ነውና ንስሐ መግባት አለብን ማለት ነው። ስለዚህ ንስሐ መግባት ማለት ስለሰራነው ኃጢአት ማዘን መጸጸት ብቻ ሳይሆን ያንን ለሰራነው ኃጢአት ጀርባችንን መስጠት እና ሙሉ በሙሉ ፊታችንን ወደ እግዚአብሔር ማዞር እንዳለብን አባቶቻችን ያስተምሩናል ማለት ነው። አባቶቻችን እንደዚህ ይላሉ፣ ውድቀት የሰው ልጅ ተፈጥሮ ነው፣ ግን ወድቆ በዚያው መቅረት የዲያብሎስ ነው ይላሉ። ስለዚህ በወደቀን ቁጥር መነሳት እንዳለ እያሰብን ይህንን የሰራነውን ኃጢአት ለእግዚአብሔር መናዘዝ እና የወደቅንበትን ኃጢአት አምኖ ለመነሳት መወሰን የመጀመሪያ ድል ይሆናል። ሁለተኛው የንስሐ አባትን ማማከር ነው። የተሰማህን ጸጸት፣ የሰራኸውን ኃጢአት በደል እንደዚሁም ደግሞ የወሰንከውን ውሳኔ ለንስሐ አባት ማቅረብና ቀኖና መቀበል ያስፈልጋል። ስለዚህ ሳትደብቂ ኃጢአትሽን በግልጽ ለንስሐ አባት መናገር ያስፈልጋል። የንስሐ አባት መንፈሳዊ ሐኪም ነው። ስለዚህ የተደበቀውን ኃጢአታችን ለንስሐ አባቶቻችን ስንናገር ለዚያ ለቁስላችን መድኃኒት እናገኛለን ማለት ነው። አባቶቻችን ሲያስተምሩ ምንድነው? ለኃጢአቱ ፈውስ ለማግኘት የሚፈልግ ሰው ኃጢአቱን ሳይደብቅ በግልጽ ለንስሐ አባቱ መናገር አለበት ይላሉ። ኃጢአቱን የሚደብቅ ደግሞ የዲያብሎስ እስረኛ ነው ማለት ነው። ስለዚህ በትህትና ሆነን ዝቅ ብለን ለአባቶቻችን የሰራነውን ኃጢአት ተናግረን ከዛ በኋላ ደግሞ የሚሰጡን ቀኖና መቀበል መቻል አለብን ማለት። ሶስተኛው የሐሳብ ጦርነትን መዋጋት ምን ማለት ነው? ይህንን ኃጢአት ይህንን ግለወሲብ ወይም ደግሞ የብልግና ፊልሞችን ማየት የኃጢአት ጦርነት ብለው ይገልጹታል አባቶቻችን እና የሐሳብ ጦርነት ብለው ይገልጹታል። ስለዚህ ይህ ድርጊት የሚጀምረው ከሐሳብ ነው። ስለዚህ የሐሳባችንን የመጀመሪያውን ወደ አእምሮአችን ሲመጣ በድንገት ሐሳብን መቁረጥ ያስፈልጋል። ምን ማለት ነው? አላስፈላጊ ሆኖ ርኩስ የሆኑ የዝሙት ሐሳቦች ወደ አእምሮአችን ሲመጡ ከሐሳቡ ጋር ከመወያየትና ከመጋፈጥ ይልቅ ወዲያውኑ አእምሮአችንን ወደ ሌላ ሐሳብ መቀየር ያስፈልጋል ወይም ደግሞ መቁረጥ ያስፈልጋል ማለት ነው። አባቶቻችን ሲናገሩ ምን ይላሉ? ከእባቡ ራስ ጋር አትነጋገር፣ ወዲያውኑ ራሱን ቀጥቅጠው ይላሉ። ስለዚህ ወዲያውኑ ሐሳባችንን መቀየር መቻል አለብን ወይም ሐሳቡን በሐሳብ መተካት ይኖርብናል። ርኩስ ሐሳብ ሲመጣብን እኛ በመንፈሳዊ ሐሳብ ውስጣችንን ልንሞላው ያስፈልጋል ማለት ነው። ስለዚህ በበጎ ሐሳብ በበጎ አስተሳሰብ ወደኛ የሚመጣውን ያንን አስተሳሰባችንን ተክተን ክፉ ኃጢአትን ከውስጣችን ማራቅ እንችላለን ነው። ስለዚህ በቅጽበታዊ የሆነ ጸሎት ማድረግ፣ ለምሳሌ አባታችን ወይ ብሎ መጸለይ፣ ሰላም ለኪ ብሎ መጸለይ፣ እንደዚሁም ደግሞ አቤቱ ጌታዬ መድኃኒቴ ኢየሱስ ክርስቶስ ወይ እኔን ኃጢአተኛውን በደለኛ
በደለኛውን ኃጢአት ልጅህን ማረኝ ብሎ መጸለይ ወዲያው ቅጽበት ይሄ ሐሳብ ወደ ውስጣችን ሲመጣ ወደ ውስጣችን ሲመላለስ ወዲያውኑ ጸሎት ማድረግ ያስፈልጋል። ሌላው የእግዚአብሔርን ቃል ማሰብ ነው። ኃጢአትን የሚቃወሙ የመጽሐፍ ቅዱስ ክፍሎችን ማንበብ፣ ኃጢአት መስራት አወዳደቁ የከፋ እንደሆነ፣ ኃጢአት የሰሩ ከእግዚአብሔር እንደተለዩ የሚናገሩ የመጽሐፍ ቅዱስ ክፍሎች አሉና የዳዊት መዝሙርን ማንበብ፣ በኃጢአት የወደቁ አባቶችን ማሰብ፣ እነዚህን ስናደርግ የእግዚአብሔርን ቃል ማሰብ ስንጀምር ይህንን ሐሳብ አውጥተን እንጥለዋለን ማለት ነው። እንደዚሁም ደግሞ የሞትና የፍርድ ቀን ማሰብ ያስፈልጋል። ይህ ስጋዊ ፍላጎታችን እንዲበርድ በውስጣችን የመጣው ያ ሐሳቡ እንዲገታ ከሚያደርጉት መድኃኒቶች መካከል አንዱ ነው የፍርድ ቀን ማሰብ። ይህ የረከሰ ኃጢአት በእግዚአብሔር ዘንድ አስቀያሚ የሆነ ተግባር በፍርድ ቀን እንደሚያስጠይቀን በእግዚአብሔር ዙፋን ፊት ምን አይነት መልስ እንደምንመልስ ልናስብ ያስፈልጋልና በፍርድ ቀን ሊያስጠይቀን እንደሚችል ሐሳቡን ማሰብ በውስጣችን ለራሳችን ልንነግረው ያስፈልጋል ማለት ነው። ስጋን ለነፍስ ማስገዛት ምን ማለት ነው ስንል እንግዲህ የሰው ልጅ የተሸከመው ስጋ የወደቀውን የኃጢአት ተፈጥሮ ስለተሸከመ አብዛኛው ጊዜ ክፉ ወደ ማድረግ ያዘነብላል። ስለዚህ ይህንን ስጋችንን በመንፈሳዊ ልምምዶች መግዛት ወይም ደግሞ በመንፈሳዊ ልምምዶች ማለማመድ ይኖርብናል። ምን ማለት ነው መንፈሳዊ ልምምዶች ስንል ስጋችንን በጾም ወይም ደግሞ ለጾም ማስገዛት መቻል አለብን። የስጋችንን ፍላጎት በማድከም ስጋችንን ለነፍሳችን ማስገዛት አለብን። ምክንያቱም ሆድን በምግብ መሙላት ለዝሙት በር ይከፍታል። ብዙውን ጊዜ የሚበላ ሰው የሚጠግብ ሰው ከዝሙት ከኃጢአት በስተቀር የሚያስበው ነገር ስለሌለ ብዙ መመገብን ማቆምና በጾም በጸሎት ራሳችንን መግዛት አለብን እና መድኃኒታችን ኢየሱስ ክርስቶስ እንደዚህ ነው ያለው፣ ይህንን አይነቱ ጋኔን ወይም ደግሞ ክፉ መንፈስ ከጸሎትና ከጾም በቀር አይወጣም ስላለ ወደ እግዚአብሔር መጸለይ ከኛ ይጠበቃል፣ ከዚህ ክፉ ሐሳብ ለመላቀቅ ማለት ነው። ሌላው ስግደት ነው። በትዕቢት የተወጠረውን መንፈስ በስግደት መስበር ይቻላል። ስለዚህ ይህንን በትዕቢት የተወጠረውን የኃጢአት ያደለበውን ልባችንን ለእግዚአብሔር ለማስገዛት ስግደት ወሳኙ ነገር ነው። ለዚህ መስገድ ከእግዚአብሔር ጋር መገናኘትና ስጋችንን ማድከም ትልቅ መሳሪያ ነው ማለት ነው። ሌላው ትጋት ነው። በተለይ ይህ ሐሳብ በሚነሳበት ጊዜ ወደ ውስጣችን በሚመጣ ጊዜ በሐሳቻ ሰዓት ሊሆን ይችላል፣ በእኩለ ሌሊት ተኝተንም ሊሆን ይችላል። በዚያውም ልክ ደግሞ አላስፈላጊ ቦታ ላይ ሆነን በቤተክርስቲያን ውስጥም ሆነን ሊሆን ይችላል እና ይህ ስሜት ወደ ውስጣችን ሲመጣ ምንድነው ማድረግ ያለብን? ወዲያውኑ ትጋት ያስፈልጋል። በእኩለ ሌሊት ተነስተን መጸለይ፣ መስገድ፣ ማድከም ሰውነታችንን ስንችል ከዛ ፈተናው እየራቀ ይመጣል ማለት ነው እና በስግደት የደከመ በጸሎት የበረታ ሰውነት ለኃጢአት የመጋለጥ እድሉ ጠባብ ስለሆነ መስገድ መጾም ያስፈልጋል ማለት ነው። ስለዚህ ይህንን ኃጢአት ሊያስወግድልን ይችላል። አራተኛው ከፈተና ምንጮች መራቅ ነው። ይህንን ኃጢአት እንድንተገብረው ከሚያደርጉን ነገሮች መራቅ ያስፈልጋል። ይህንን ኃጢአት እንድናረገው ከሚያደርጉን ነገሮች መካከል ለምሳሌ ብቸኝነትን እና ስራ ፈትነትን ማስወገድ። በስራ ፈትነት ኃጢአት ስለሚመጣ ወይም ዲያብሎስ ስለሚፈትነን ራሳችንን ስራ ፈት አለማድረግ፣ እንደዚሁም ደግሞ ብቻችንን አለመሆን። ስለዚህ በየጊዜው ከቤተሰቦቻችን ጋር ማሳለፍ፣ ከጓደኞች ጋር ማሳለፍ፣ እንደዚሁም ደግሞ በቤተ ክርስቲያን አገልግሎት መጠመድ፣ ወደ ሰንበት ትምህርት ቤት ሄዶ ማገልገል። እነዚህ ስናደርግ አእምሯችንን ከንቱ ከማሰብ ልንታደገው ስለምንችል ብቸኝነትና ስራ ፈትነትን ማስወገድ ይኖርብናል ማለት ነው። በተጨማሪ የቴክኖሎጂ አጠቃቀማችንን መገደብ ያስፈልጋል። የሚያስፈልጉንን ድረገጾች ብቻ እየተጠቀምን ብዙውን ጊዜ የማያስፈልጉ ድረገጾች ወደምንጠቀመው አፕሊኬሽን ወይም ደግሞ ሶፍትዌር ሊመጣ ስለሚችል እነዚያን ነገሮች በዘመናዊ ምንድነው አፕ ብሎክስ በሚባሉ ነገሮች እነዚያን ብሎክ ማድረግ መገደብ ወደኛ እንዳይመጡ። ምክንያቱም የኃጢአት ምንጭ ሊሆኑ ስለሚችሉ እነዚህን ማቆም ምንጫቸውን መዝጋት መቻል አለብን። ስለዚህ እነዚህ ማስታወቂያዎችን ከስር ከመሰረታቸው ማጥፋት መቻል አለብን። ስለዚህ የቴክኖሎጂ አጠቃቀማችንን መገደብና መወሰን አለብን። የመጣልን ሁሉ እየከፈትን የምንመለከት ከሆነ ወደ አላስፈላጊ ነገር ስለሚወስደን የቴክኖሎጂ አጠቃቀማችንን መወሰን መቻል አለብን ማለት ነው።
እንደዚሁም ደግሞ ዓይንን መጠበቅ ያስፈልጋል። ዓይንን መጠበቅ ማለት ነው ብዙን ጊዜ ኃጢአት የሚመነጨው በእይታም ጭምር ስለሆነ ዓይናችንን ከመጥፎ ነገር መጠበቅ ወይም መቆጠብ አለብን። ለምሳሌ ስለ ዝሙት የሚቀሰቀሱ ምስሎችን ማየት፣ ዘፈኖችን ማየት፣ ፊልሞችን ማየት፣ እነዚህ ክሊፖችን የተመሳሰሉትን ነገር ከማየት ዓይናችንን መቆጠብ ወይም ደግሞ ማገድ ይኖርብናል። በተጨማሪ ደግሞ እንደዚሁ ጆሮአችንን መጠበቅ ያስፈልጋል። ጆሮአችንን ይሄ ብልግና ነገር ከመስማት፣ ክፉ ነገር ከመስማት፣ እንደዚህ ቀልድ አስመስሎ ወደ ዝሙት ከሚገፋፉ ነገሮች ጆሮአችንን ከመስማት ማራቅ መቻል አለብን ማለት ነው። አባቶቻችን እንደዚህ ይላሉ፣ በጀግንነት አትመካ፣ ከፈተና ሽሽ እንጂ አትሟገተው ይላሉ። ስለዚህ የዝሙት ፈተና ሲመጣ በራሳችን ጥንካሬ እንደምናሸንፈው አድርገን ማሰብ መቆም አለብን ማለት ነው። ይልቁንም እግዚአብሔር አምላካችን እንደሚያስችለንና ትዕግስቱን እንደሚሰጠን፣ ጽናቱን እንደሚሰጠን፣ እንደሚያሳልፈን አድርገን በእግዚአብሔር መታመንና ከችግሩ መሸሽ፣ ይሄ ከምንጩ መሸሽ እንዳለብን አባቶቻችን ያስተምሩናል ማለት ነው። በተጨማሪ በመንፈሳዊ መድኃኒቶች መበርታት አለብን። ምን ማለት ነው? መንፈሳዊ መድኃኒቶች ስንል ይህንን ኃጢአት ሊያስቆሙን የሚችሉ መንፈሳዊ መድኃኒቶች የምንላቸው መጽሐፍ ቅዱስ፣ የቅዱሳን ገድላት ማንበብ፣ የአባቶችን የህይወት ታሪክ ማንበብ፣ እንደዚሁም ደግሞ አእምሮን በስራ በትምህርት በስፖርት ወይም ደግሞ በሚወዱት ጠቃሚ ነገር ራስን ቢዚ ማድረግ ያስፈልጋል። ስለዚህ በቤተ ክርስቲያን አገልግሎት ቅድም እንዳልኳችሁ በሰንበት ትምህርት ቤት የቤተ ክርስቲያን ደጅ በመጥረቅም ሊሆን ይችላል፣ እንደዚሁም በመታዘዝም ሊሆን ይችላል፣ ውሃ በመቅዳትም ሊሆን ይችላል እና በራሳችንን ቢዚ በማድረግ የእግዚአብሔርን ቃል በየዕለቱ በማንበብ ከዚህ የዝሙት መንፈስ ወይም ደግሞ ማስተርቤሽን ወይም ፖርኖግራፊ ተብሎ ከሚጠራው በሽታ ኃጢአት መላቀቅ ይቻላል ማለት ነው። ሮች ካደረግን በኋላ እንደገና ደግሞ ተመልሰን እዚያ ሱስ ውስጥ እዚያ ነገር ውስጥ ብንወድቅስ የሚል ሐሳብ ሊነሳ ይችላል እና በዚህ ጊዜ በውድቀት ተስፋ ለመቁረጥ ይኖርብናል እና ተስፋ መቁረጥ ማለት የእግዚአብሔር ምሕረቱን እንደማቃለል ነውና እግዚአብሔር አይምረኝም ብሎ ከማሰብ በላይ ደግሞ ኃጢአት የለምና እንደገና በተጋድሎ ወቅት እንደገና መውደቅ አለና ይህ ተስፋ ሊያስቆርጥ አይገባም። ስለዚህ እንደገና ተነስተ ወደ እግዚአብሔር ተመልሰ በንስሐ ታጥበ እንደገና ተጋድሎህን መጀመር መቻል አለብህ። አለበለዚያ ግን ዛሬም ኃጢአት ሰርተ እንደገና ያንን ኃጢአት ስለሰራው ተስፋ ቆርጠ በዚያው የምትቀር ከሆነ ትክክል አይደለም። ስለዚህ እግዚአብሔር ማሪ ነው ይቅር ባይ ነው ብለህ ተስፋ ሳትቆርጥ በንስሐ ታጥበ ወደ ቀድሞ ተጋድሎ ወይም ይህንን ኃጢአት ወደ ማስወገድ ደረጃ መምጣት አለብህ ማለት ነው። አባቶቻችን ሲናገሩ ምን ይላሉ? ከኃጢአት በላይ ከባዱ ኃጢአት ተስፋ መቁረጥ ነው። ተስፋ ስንቆርጥ ሁሉ ነገር ይጨልማል እና ተስፋ መቁረጥ እንደሌለብህ ኃጢአት ስትሰራ። ምክንያቱም የሰው ልጅ ተፈጥሮ ወድቆ መነሳት ነው። ዲያብሎስ ከጣለ በኋላ ለአንተ ምህረት የለህም፣ እግዚአብሔር ይቅር አይልህም ብሎ ተስፋ ሊያስቆርጥ ይችላል እና እግዚአብሔር ግን ከአንተ ኃጢአት በላይ እንደሆነ ምህረት የሚሰጥህ አምላክ እንደሆነ በወደቅ ቁጥር መነሳት እንዳለ ለራስህ ነግረው ዲያብሎስን ማሳፈር እና ወደ ተጋድሎ እንደገና ወደ ተጋድሎ አካል መመለስ አለብህ ማለት። የመጨረሻው ቅዱስ ቁርባንን መቀበል። በንስሐ አባታችን አማካኝነት ንስሐ ከገባን በኋላ ልባችንን ንጹህ ካደረግን በኋላ ስጋ ወደሙን መቀበል ያስፈልጋል። አንዱ ፈተናችንን እንድንቋቋም ከፈተና እንድንርቅ የሚያደርገን የክርስቶስ ስጋና ደም ስለሆነ የክርስቶስን ስጋና ደም መቀበል ያስፈልጋል። ስለዚህ ኃጢአትን ለማሸነፍ ከሁሉ የላቀ መሳሪያችን፣ ጦራችን፣ ጋሻችን ምንድነው? ስጋውና ደሙ ነውና ስጋውን ደሙን መቀበል ያስፈልጋል። ቅዱስ ቁርባን የኃጢአት መድኃኒት ነው ይላሉ አባቶቻችን። ስለዚህ ኃጢአትን ያቃጥላል፣ ለመንፈሳዊ ጉልበታችን ብርታት ይሰጠናል፣ ከክርስቶስ ጋር አንድ እንድንሆን ያደርገናል። ስለዚህ ከዚህ ሱስ ለመላቀቅ በሚደረግ ተጋድሎ ውስጥ ተስፋ መቁረጥ ይችላል፣ እንደገና ኃጢአት መስራት ሊኖር ይችላል እና ትልቁ የመጨረሻው ኃይል የሚገኘው ግን በቅዱስ ቁርባን ነው ከዚህ ኃጢአት ለመላቀቅ። ስለዚህ ቁርባን ስጋ ወደሙን መቀበል ያስፈልጋል ማለት ነው። ማጠቃለያ ይህ ሂደት
ብዙ ትዕግስት የሚወስድና የሚጠይቅ ተጋድሎ ነው። ከዚህ ሱስ ለመውጣት እጅግ ብዙ ጊዜ ሊወስድብህ ይችላል። ስለዚህ ከዚህ ሱስ ለመውጣት ደግሞ የአንቺ ቆራጥነት፣ ያንተ ቆራጥ የሆነ ሀሳብ ያስፈልጋል። እንደዚሁም ይህ ኃጢአት ክፉና እግዚአብሔርን የሚያስቀይም የረከሰ ኃጢአት ሰውንም ከተፈጥሮ ውጭ የሚያደርግ እንደሆነ በማመን ንስሐ መግባት ያስፈልጋል። ትዕግስት ያስፈልጋል። በብዙ ውጣ ውረዶች ከዚህ ኃጢአት ለመላቀቅ መሞከር ያስፈልጋል እንጂ የሰራውን ኃጢአት ዛሬም ነገ መደጋገም ሳይሆን ቁርጥ አድርገህ እግዚአብሔር ወይ ማረኝ ብለህ ከእግዚአብሔር ጋር መታረቅ ያስፈልጋል። ግን ይህን ለማድረግ ደግሞ ያንቺ ወሳኝ የሆነ ቁርጥ የሆነ ሀሳብ ያስፈልጋል። ስለዚህ መጨረሻው ሞት ነው። ይሄ ክፉ መንፈስ ማደሪያ ሆኖ ዲያብሎስ መጫወቻ መሆን ነውና ይህን ነገር ማቆም መቻል አለብን። ግለ ወሲብ ማስተርቤሽን ከሰውነት የራቅ የሚያስቀጽፍ እግዚአብሔርም የሚጸየፈው ስለሆነ ከኃጢአቶች ሁሉ የበለጠ ኃጢአትም ጭምር ነው። ኃጢአቶች ስንሰራ ሌላውን ኃጢአት በሌላው አካል ላይ የሚፈጸም ነው። ነገር ግን ይህ ኃጢአት ደግሞ በራሳችን አካል ላይም የሚፈጸም ስለሆነ የእግዚአብሔርን ቤተ መቅደስ የመንፈስ ቅዱስ ማደሪያ የሆነውን አካላችንን ሰውነታችንን ማሳደፍም ጭምር ማቆሸሽም ጭምር ስለሆነ እንደው በቆራጥነት ሐሳበ ጽኑ ሆነን ከዚህ ክፉ ኃጢአት መላቀቅ መቻል አለብን ማለት ነው። ዛሬ ነገ ሳትል ዛሬውኑ ይህን ነገር አቁም። አሁን 2018 ሊመጣ ነው። ይህንን ኃጢአት ይህንን በደል ተሸክመሽ አዲሱን ዓመት መቀበል እጅግ ከባድ ነው እና ይህንን እንደው በ2018 ዓ.ም ለማቆም ወስኛለሁ። እግዚአብሔር ይርዳኝ። ከዛሬ ጀምሮ ይሄንን ድምጽ ከሰማሁበት ቀን ጀምሮ ይሄንን ኃጢአት ደግሜ ላላደርገው በእግዚአብሔር ስም ቃል እገባለሁ፣ በራሴም ስም ቃል እገባለሁ ብሎ ማድረግ ነው። ከዛ በኋላ ደግሞ ከዚህ ውስጥ ለመውጣት በምትሞክርበት ጊዜ መውደቅ አለ፣ መነሳት አለና እንደገና ወደዛ ውስጥ ልትመለስ ስለምትችል ተስፋ ባለመቁረጥ ዛሬም ነገም ከእግዚአብሔር ጋር መነጋገር፣ በጸሎት በስግደት ከእግዚአብሔር ጋር መነጋገር ያስፈልጋል። ተስፋ ሳትቆርጥ እግዚአብሔር ማሪ ነው፣ ይቅር ባይ ነው። ያንተን ኃጢአት ይቅር ሊል የታመነ ነው። ግን እጅህን ዘርግተህ ወደ እሱ ልትመጣ ያስፈልጋል፣ ልትመጪ ያስፈልጋልና ዛሬ ነገ ሳትል ይህንን ክፉ መንፈስ የሚያመጡብን ይህንን ክፉ ኃጢአት እንድትሰራ የሚያደርጉብን በሮቹን መዝጋትና ከግዚያ ደግሞ ጉዳቶቹን ተረድተህ ከዛ ወደ መፍትሄው ሀሳብ መምጣት ያስፈልጋል። እግዚአብሔር ይቅር ይለኛል ብለህ በንስሐ